ሳብ ግጥም ዋንጫዬን አለቅም ሳብ ግጥም ዋንጫዬን አለቅም ይላል አባቴ we are the gunners ቋጣሪ ምናምን ነገር ደለበልማ ገባርለ ዋንጫው እጃችን እስኪገባ ድረስ መቋጠር እንደማታቆም እናቃለን እኛ ደግሞ ማን ተስፋ ያደረክ ስብር ስናረግ ደስ ይለናል ገባርለ ዳኛ ቢዘርፈንም ባይዘርፈንም ማን ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናቃለን ዳኞች ሌባ ናቸው ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደል ያው ሙዚቃን ልጋብዝ ሳብ ግጥም ዋንጫዬን አለቅም ነው ገባርለ we are the gunners ጠላ ወደድክና ምን አገባ ገባረ ምን አገባ እንችላለን ታደንቀናለህ ታሽቃብጥልናለህ በተለይ ቻምፒየንስ እንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ ጽድት እንዳንቺ አይነት ሚዜ እኮ ታይቷው ደብል ዶሜስቲክ ደብል የበላ ሚዜ ማረግ ማለት እኮ ራሱ ትልቅ ክብር ነው ገባሽ አይደል ልክ እንደኔ ቶክሲዶ ለብሰሽ ነው የምትሞሽሪኝ ማለት ሌላው አይገባ እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ ኩኛ ብሩኖ ምን አባቷ ናት አሉ እኔ ወዶ አሸናነፍ እንደ አይነት አሸናነፍሽ እንዲጨጓራ የሚልጥ ምቀኛን እስከመጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው እንዲህ ያየኝ ዋንጫ በላሉ አመቱ ሙሉ እኛ ማለት ነው ዘንድሮ ተሳቃችሁ ነው ዋንጫ ምጥብት ይሆናል አይደል በጣም ተሳቀን ተንፋቀን እንበሏለን እንኳን ደስ አላችሁ ግን ደስ ይላል እንዲህ ያዩ ነው ጀማው ለቤቱ ምክንያቱ ካውን ወጣ ጃሉ ማለት ነው ጨዋታ ግን ተጠናቸው አሽንተማቸው በላከም በላይ ደምያገባ ነው ኮርና ነው በኮርና ዋንጫ ይበላችሁ ነበር ኮየው በልተን እኮ ልናባያቸው ነው ጀማው በልተን ልናሳያቸው ነው የኮርና ዋንጫ እንዳለ ያደም ወይ እንግዲህ ኮፒንግ አንድ ጨዋታ ነው ከፈኝ አንድ ጨዋታ እሱም በጣም ኢዚ የሆነ ጌም ነው እመጣልሃለሁ ይዋንጫ ዘንድሮ እንደዚህ ስማንት ለባሉ አሸንፊ እንዴ ሳነሳው ታይኛለሽ እንዴ ጀማው ኮፒንግ ሸራቸው ይመቻል የሌባ ሊግ ማለት አሁን ነበር ግን የናፈቀኝ ሴት ፊት አገኘው ንጉስ ላይ ሀገር ቀረቀረለ ሚኬል አርቴታ የሰራችው ስራ ማለት ሳላደንቅ አላልፍም የሚገርም ውሳኔ የሚገርም እንቅስቃሴ ሀበር ያቺ ፔናልቲውላ በሀቨርት ነበር የተገኘችው ዳኛው ግን ማለት ነው ለማንኛውም ለሰከንዳት ደግሞ ማለት እንለጠልጣለን ከነቋጣሪው ስትሪማችንን ጆይን እያላችሁ ሊንክ ባዮላ ያለ ዩቲዩባችንን ለክበሩ ሰብስክራይብ አድርጉ ምንድነው የሚጠበቀው ቆይ ጋይስ አርሰናል የፕሪሚየር ሊግ ዋንጫ ይሰጣው እንጂ በ37ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ መድፈኞቹ አርሰናሎች በርንሌን 1-0 በሆነ ጠባ ውጤት በማሸነፍ በፕሪሚየር ሊግ ዋንጫ ፉክክር ላይ አንድ ቀሪ ጨዋታ ብቻ እየቀራቸው እንግዲህ በዋንጫው ላይ ተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 5 በማስፋት 82 ነጥቦችን መያዝ ችሏል በጣም ወሳኝ ድል ነበር በእርግጥ 1-0 መሆኑ ጨዋታው ላይ በተለይ ሰከንድ ሃፍ አርሰናሎች ብዙ እንዲጨነቁ አድርጓቸው ነበር አንዳንድ ሚስቴኮችም ሲፈጠሩ የአርሰናል ደጋፊዎች በጣም ቁጭ ብድግ ሲሉ እንደነበረ መናገር ይቻላል ነገር ግን ያም ሆነ ይህ ጣፋጭ የሚባል 3 ነጥብ ማግኘት ችሏል ብቸኛ የመድፈኞቹ አርሰናሎች ጎል ማስቆጠር የቻለ ተጫዋች ከሀቨር 37ኛው ደቂቃ ላይ ከማዕዘን ምት በመጣች ኳስ ነበር ቡካዮ ሳካ ክሮስ ሲያደርገው በግንባሩ ማስቆጠር የቻለው ማለት ነው የአርሰናል የሴት ፒስ አጠቃቀም ወደ ፕሪሚየር ሊግ ዋንጫ እንዴት እንደገፋው እየተመለከትን እንገኛለን አንድ ቀሪ ጨዋታ ብቻ የሚቀረው ይሆናል ማለት ነው እሱ ከክሪስታል ፓላስ ይሆናል አርሰናል ያንን ጨዋታ ማሸነፍ ብቻ በቂው ነው የፕሪሚየር ሊግ ዋንጫ አሸናፊ መሆኑን ለማረጋገጥ ማለት ነው ወይም ደግሞ ማንቸስተር ሲቲ ነጥብ የሚጥልለት ከሆነ ከወዲሁ ሊያረጋግጥ ይችላል ማለት ነው ለማንኛውም እናንተ ስለ መድፈኞቹ አርሰናሎች ድል ምን ትላላችሁ አገቢም ብለው ሲቀልዱብሽ ዋንጫ በይም ብለው ሲያፈይዙብሽ ቀን ይቆጥሩልሻል አሁን ሊድሩሽ ወይኔ ወጣልን በላ ነው ልንሞሸር ነው ልናገባ ነው በቀለዱበት በጠላቶች አሲንተ ቤት ጋይ ቁርም ነው ይገርም ነው አየቤትሽ መጣልሽ አዳማ ላይ ያበረ ቀውጥ ኢቨንት ነው እናዘጋጀው ወይኔ
የአርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል አሸንፏል 1-0። ዛሬ ከኔ በላይ ደስተኛ ሰው 2 ሚሊዮን ፎሎወር ያለው አካውንት ተከፍቷል። አርሰናል ዋንጫ ሊበላ ነው። ይህን ቪዲዮ አርሰናል ደጋፊዎች ሆኑ ላኩላችሁ። ሃይ ሃቨርትዝ እንግዲህ ፈርስት ሃፍ ላይ ባገባው ጨዋታ እንደዚህ በርንሌን አሸንፎ አርሰናል 5 ፖይንትስ ፍሪ ወይም ደግሞ ከሲቲ 5 ነጥብ ርቆ ተቀምጧል። ሲቲ ነገ ከቦርንማውዝ ጋር ይጫወታል። ቦርንማውዝ ደግሞ ለአውሮፓ እግር ኳስ የተወዳደረ ወይ ደግሞ ለፉትቦል የተወዳደረ ስለሆነ ሲቲ ሊከብዱ ይችላል። ሲቲ ነገ ነጥብ ጣለ ማለት አርሰናል ኦፊሻሊ የ2025/26 የፕሪሚየር ሊግ አሸናፊ ነው። ዋንጫውን እኮ በልቶታል፣ ግን ነገ ነው ወይስ እሑድ ነው የሚለው ነገር ነው የሚወሰነው ማለት ነው። ደጋግሞ ብቻ ግን እግዚአብሔር ይሄ በጣም ሁለቱም ነገር አስተካክሏል። ብቻ እንኳን ደስ አላችሁ ስለተጋበዙ መቻል ቋጣሪም እስከ ሌሊቱ 6 ሰዓት ድረስ ቁጭ ብሎ ይቋጠራል። እናንተም እየተሳቀቃችሁ ታላላችሁ፣ በመጨረሻም ደስተኛ ትሆናላችሁ ተብሎ የተጻፈው ለአርሰናል ደጋፊ ተበቃ። ተሳቀቅን፣ ወላሂ ደም ግፊታችን መጣ። ተሳቀቅን፣ ደም ስራችን ቆመ። ግን በቃ ፋይናሊ ደስተኞቹ እኛ ነን ደስተኞቹ። ስለ ጨዋታው ተመልሼ ይሰራሉ እየተቃጠላችሁ ቸስ እያላችሁ ከዛው እንጂ ውሃ አምጥታችሁ ላችሁ ውሃ ደገምኩልህ ወያለው ዘንድሮ ወይ ከጤና አልሆንክ ወይ የኔን ቡድን ከማደናቀፍ አልሆንክ። እንዲሁ ስትዋስት ነው የቀረው። ለአንተ እኔ ቆንጆ የሆነ ግብዣ አለኝ። ወይ ወተት ወይ እችላለሁ። በአንድ ለባዶ ዋንጫ ይበላል፣ በኮርናም ዋንጫ ይበላል። ፔሬ ምንም አይነት ካሁን በኋላ ከኔ ጋር ቀብረር በላይ አርሰናል ደጋፊ ወለ አንተን ሊመጥንህ ሊያወራህ የሚችል ደጋፊ እንደሌለ ያወቅ ደስታን ግለጽ፣ ደስታን እንደ ልብ ግለጽ። የአርሰናል ደጋፊ ወይ አለውልህ አባቴ አርሰናል ሌባ ነው ዋንጫ በዳኛ ሊበላ ነው። ይሄን የመሰለ ቀይ ካርድ የምትሽረው አንተ ማን ነው? የመላጣ ሰፈር ልጅ ዳኛ በዳኛ ሊበላ። እኔ እኮ የሚቆጨኝ ማለት ነው ለአንድ ተጫዋች ፓንት መግዣ የሌለው ቡድን ዋንጫ ሲበላ ነው። ዎከር አንተን አምኜን ይህን ጨዋታ ስቋጠር የነበረው አይለፍልህ፣ ወሽመጥ ይበጠስ። እኛስ ክሪስታል ፓላስ አለን። ማይቻል ተቻለ፣ የማይሆነው ሆነ። ለ20 ዓመታት ልቡ እየተሰበረ ትንሹ አርሰናል ዛሬ ንጉስ ሆነ። ከማጨብጨብ ሌላ ምን ታደርጋለህ? ከኛ በላይ ሰማይ ነው ያለው። ከኛ በላይ ማንም የለም። ከኛ በላይ ሚችል የለም። እኛ ብቻ ነው የሚበላው። ምንም አባታችን አናለ ተቋጠሩ አጨብጭበን መስጠት ብቻ ነው። እንኳን ደስ አለ። አርሰናል ሚዜ ነው አይበላም ያልሽው፣ ካራቦ ኤፍ ካፕ ወድቄ ሳቅሽው፣ ጾም በስጋ እንጂ በሽሮ ሲፈታ የት ነው ያየሽው? ወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እቲ አንገትሽ ሲደፋ ያየጠበቅኩት ፍቅሬ ይኸው መታበያቸው ይዟት በረረ። እስቲ ሴሎን መስማቸር የሄደ ሰው አይቀር ርቆ ይመለሳል ጊዜ ጠብቆ። ከሩቅ ሀገር ስመጣ ቤትሽ አልተነካም ቃልና እምነትሽ። አልደበረኝም፣ ግን በዛ ኮርና ብቻ መሸነፋቸው ደብሮኛል። በርንሌን እንዲመራ የሆነ ነገር ማግኘት ይገባው ነበር። እግዚአብሔርን የሆነ ነገር ማግኘት ይገባው ነበር። ፈርስት ሃፍ የሳታችሁ
ማት ያስፈራ እንደዚህ ተባልክ ያኔ አቃጠልከኛ። አሁን ደግሞ ሃኒቦል የተባለ የዩናይትድ የድሮ ተጫዋች ምን አለ ያንን ኳስ ብታቆመው ውስጥና ብመታ በአንድ ኮራ በርንሊ ሸንፏል። ፈርስት ሃፍ 2-3 አንድ ወጥም ላይ አላገባም በርንሊ ላይ እኔ ስተቸኝ ነበረ ባለፈው 1-0 አሸንፈው ሜዳው ላይ አድርጌ ሰከንድ ሃፍ ሙሉ ለሙሉ ዶሚኔትድ ተበልጣችኋል። ሰከንድ ሃፍ ሙሉ ለሙሉ በርንሊ ቻንስ ፈጥሯል ከእናንተ ኤኒዌይ ዊን ኢዝ ዊን። በርንሞዝን ነገ ካላሸነፈን ታይትሉ ያበቃል። ግን ነገ በርንሞዝን ካሸነፈን እመኑኝ አሁንም ሲቲ ነው የሚበላው። ነገ በርንሞዝን ካሸነፈን ማለት ነው። በርንሊን በሜዳው እንደዚህ ያሸነፈ ብለን ክሪስታል ፓላስና ወይ ሄዶማ የመጨረሻ ሳምንት ላይ እንደዛ ፕሬዞን በሞላበት ጨዋታ ጎሉ ላይ ያገባበታል። በአንድ ኮርና ግን መሆኑ በርንሊ የኢትዮጵያ ሕዝብን ታደጋት ይባል ከርሞ ማለት እኔም እኮ ተናግሬያለሁ። በርንሊን እንዴት እንደዚህ ምን አጭሳችሁ ነው ስላችሁ አላመናችሁ። ደግሞ እኮ የሚያሸንፈው አሸናነፍ አርሰናል አይደለም። እኔ ጭራሽ አልቆጠርኩም። የምር ነው ነገር በቃ እንደዚህ አይነት አሸናነፍ እንደሚያሸንፍ አውቃለሁ፣ ይገባኛል። አንድ ያገባል አለቀ እና በርንሊ ላይ ተስፋ ማድረግ አለባችሁ። ደግሞ እስከ 90 እስከ ፕላሱ ያስቆጥራል። አንድ ለባዶ ቋጥራላ ታቱ አንድ ቢደግም እኮ ላሽ ትላል። ዘጠና ደቂቃ ነው የቀረኝ። 22 ዓመት የጠበቁትን ዋንጫ በለዋለሁ። ካይሎከር ምን ተባብለን ነበር? አንተ ሳብግጥም ዋንጫውን አንለቅም አልተባባልንም? አንተስ በየፕሬስ ኮንፈረንሱ ወይ ይሁን ኖርማል ነው። ይኸውላችሁ አሁንም አንለቅም። ይኸውላችሁ ለቀን አንለቅም። አለባበሴ ያስታውቃል። ለቀን አንለቅም። ይህን ካፔ ማውለቅ አይጠበቅብንም ግን ማለት ነው ይሄ ቲማችሁ ነው ቪዥን የሚገልበው። ይሄ ቲማችሁ ነው። እዛም ሄዳችሁ በዚህ ቲም ነው ሳብ ግጥም ዋንጫውን አንለቅም። አሁን እኮ እዛ ውስጥ ሳብ ግጥም ዋንጫውን አንለቅም ይል ኖርማል ነው። አንለቅም። ይኸውላችሁ ፓላስ ይቀረናል፣ ፒዤ ይቀረናል። ቋጠሮ ተጀምሮ የሚያልቅ ነገር አይደለም። ይኸውላችሁ አሁንም ሳብ ግጥም ዋንጫውን በቋጠሮ አንለቅም ላይ ነን። እሺ ያራዳለች ደግሞ በቃ ይኸውላችሁ አንድ ነገር ልንገራችሁ። የቋጠሮ ቀን ዛሬ ምናምን እያልን በቃ ማረግና እባካችሁ እኔ እውነት እንደዛ በተባለ ቁጥር ይሄ ቡድን ይሄ አርሴናል የሚባል ቡድን እያሸነፈ እኛንም ንዴት ውስጥ ጭራሽ ሌላ ነገር ውስጥ እየከተተ ነው። ቋጠሯችን እየተበላሸ ማለት ነው። እና እስኪ አንድ ያለችን እድል ፓላስ ነች። እንደው የዛሽ ቀን በእናታችሁ ሁሉን ነገር እንቶ የቋጠሮ ቀን ማለቱንም እንቶ ምናምን በቃ የሚሆነውን እንይዝም ብለን በእውነቴን ነው የምላችሁ። እኔ እየሆነልን አይደለም ማርያምን። አሁን ፓላስ ላይ መተማመን ከባድ ነው። ኖሮ እየከበደ ነው። ብቻ አንሰክስ ማርያምን። የቋጠሮ ቀን የሚባለው ነገር ይሰከስ ማርያምን። ወይኔ ፍሬ እስኪማማ ድረስ ቋጥሬ
ህሊና ከሌለህ ብላው ወያላ ፈጣሪን ማጥፈራ ከሆነ ብላው ወያላ ቃር ነው ግን የሚሆንብህ እቋጥራለሁ ብያም ልጅ የእንጋብን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ ኑሮ ነው ይሄ ምን አለ ዛፍ ቦንክ ምን ድንጋይ ቦንክ ታዲያ ሰላም ነበርኩ ኑሮ ነው እየኖርኩ ያለሁት እኔ ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ሊያመጣ ሲቆያል ፕሪሚየር ሊግ ቀጥታ ማስወጣት አተ ኳስ እንኳን አይችሉም እንዴ? ለምንድነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ የተበሳጨሁትን በዛ። አንተ እስከ መጨረሻው አንተ በስነስርዓት ሱቱን ታርጌት እንኳን ሞከሩ። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው በቃ እሱንም ስንት 7 ነው ምናምን የገቡት። አንተ ምንም ያጡት ነገር ተቃጥዬ በቃ ዌስትሃም በርንሌ እያልኩ ይመጣኝ በክሪስታል ፓላስ ተስፋ ማልቆርጠው ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል ካልሆነ